طلع البدر علينا من ثنيات يدها وجب الشكر علينا ما دعا لله داع أيها المبعوث فينا እንዲህ ያለ ምንለምናትን ምናፍቃትን ጀነትን እሷ ግን ምትናፍቃቸው ሶስቶች አሉ ከነሱ ውስጥ ማንን ተከሱ ሰልማን እንተ ሰልማን በል አስተዳዳሪ ተጻጻፈ ከሐቁ አፉታን ጠይቅ አሊያ ደውን ከፈል ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም نور أمن وسلام نور حق من ነብያችን ሰለላሁ ዐለይሂ ወሰለም የአንዳችሁ የዱንያ ስንቃችሁ ልክ ሰፈር ላይ እንደሚወጣ የአንድ መንገደኛ ስንቅ ይሁን ብለው ነበር للعالمين فعلى البر شعاع ለቤተሰቦች ሐቅ አለ ለጎረቤት ሐቅ አለ ለነፍስ ሐቅ አለ ለአላህም ሐቅ አለ ለሁሉ ሐቅ አቆንስተ علينا من ثنيات الوداع وجب እኛ ለሆነ ጉዳይ ልከናት ነው እናም ሁለት ስራ እሷ ላይ መጫን ስለጠላነ እኔ ልገዛት ብዬ ነው ተጎንብሼ ማቦከው أعوذ بالله من الشيطان الرجيم الحمد لله رب العالمين الرحمن الرحيم مالك يوم الدين القائل رضي الله عنهم ورضوا عنه أشهد أن لا إله إلا الله وحده لا شريك له شهادة عبده وابن أبده وابن عمته ومن لا غنى له طرفة عين عن رحمته شاهد بربوبيته مقر بوحدانيته والصلاة والسلام على إمام الدعاء والرحمة المهداة والنعمة المستاه سيدنا وإمامنا وأسوتنا محمد وعلى آله وأصحابه ومن سار على دربه واقتفى أثرهم إلى أن يريث الله الأرض ومن عليها أما بعد فيا قومي فسلام الله عليكم ورحمته وبركاته ዛሬ ኢንሻአላህ ባለፈው ቃል የገባነውን ተከታታይ ፕሮግራም እንቀጥላለን غدا نلقى الأحبة محمدا وصحبه ወዳጆቻችን እንገናኝ የሚለው ፕሮግራም በአላህ ፍቃድ ይቀጥላል የአላህ Subhanahu Wa Ta'ala መገጠም ከሆነ ዛሬ ስለ አንዱ ታላቅ ሱሐቢ ታሪክ እንነጋገራለን ከሱ በፊት ግን ሰይድና አቡበክር ረዲየላሁ ዐንሁ لما حضرته الوفاة ሰይድና አቡበክር ሞት አፋፍ ላይ እንደደረሱ አብሯቸው ላሉት ሰዎች ምን አለው إذا مت تلك الليلة ዛሬ በዚህ ሌሊት ከሞትኩ فلا تنتظرون الى الصباح እስከጧት እንዳትጠብቁኝ فإن أحب الأوقات إلي ما أكون أقرب إلى رسول الله እኔን እስከ ንጋት እንዳትጠብቁኝ ሲነጋ ነው ምን ቀብረው ብላችሁ በሌሊት ወስዳችሁ ቀብሩ ምን ነው እኔ ዘንድ በጣም የተወደደው ጊዜ ወደ ነብዩና ወደ ባልደረቦቹ ቅርብ የምሆንበት ጊዜ ነው እባካችሁ እንዳታቆዩኝ እኛ ምንለው ይሄን ነው አኺራ ላይ እስከነገናኛቸው ድረስ ከሰሃቦች ጋር በትዝታ አምድ አብረን እንቆያለን የዛሬው ታላቁ ሰሃባ ባልደረባችን ወዳጃችን ነብያችን ሰለላሁ ዐለይሂ ወሰለም እጃቸውን እሱ ላይ ያደረጉና ምን አሉ لو كان الإيمان بالثريا لتناوله رجال من هؤلاء አሉ ኢማን እኮ ይሄ እምነት ኢማን ሱረያ ላይ ሱረያ የሚባለው ሩቅ ያለው ኮከብ ላይ ቢሆን ከነዚህ ጀግኖች ሰዎች ውስጥ ባዙት ነበር በደረሱበት ነበር ብሎ አሞገሷቸው ከነዚህ ውስጥ እጃቸውን የት ላይ ያደርገው ነበር ከዚህ የዛሬ ባልደረባችን ከሆነው ከታላቁ ሰሃባ ይህ ሰሃባ قصتنا هذه هي قصة الساعي وراء الحقيقة እውነትን በመፈለግ እድሜውን የፈጀ ስለሆነ ሰሃባ ይሆናል الباحث عن الله አላህን ፍለጋ እድሜውን የፈጀ ይሆናል ማን ነው ይህ ሰው ይህ ታላቅ ሰሃባ ማን ነው ይህ ሰሃባ ማን ነው سلمان رضي الله عنه سلمان نو الفارسي كفارس هاجر يمتاو ታላቁ ሰሃባ ሰልማን ረዲየላሁ ዐንሁ ነው ሰልማን ራሱ እንዴት ወደ እስልምና እንደመጣ ታሪኩን ይጀምርልናል
ከልጅነቱ ነው ታሪኩን የጀመረልን ኩንቱ ፈተን ፋሪሲያን ሚን አህሊ አስበሃን የምትባል ኢራን አካባቢ የምትገኝ ከተማ ውስጥ የተወለድኩ ለጋ ወጣት ነበርኩ ይላል من قرية يقال لها جيان የምትባል መንደር ውስጥ ነው ያደግኩት ሰፈር ውስጥ وكان ابي دهقان القرية አባቴም የሀገሪቱ ዋና አስተዳዳሪ ነበር واغنى اهلها غنى واعلاهم منزلة ከሀገራችን ካሉ ባለጸጋዎች ውስጥ ግንባር ቀደሙና ሀገራችን ውስጥ ትልቅ ድምጹ ተሰሚነት ያለው የተከበረ ሰው ነበር አባቴ ይላል እኔም በምቾት ነበር ያደግኩት وكنت احب خلق الله اليه منذ ولدت ከተወለድኩ ጀምሬ ከሱ ዘንድ ከየትኛውም ፍጡር በላይ አባቴ ዘንድ የተወደድኩ ነኝ ثم ما زال حبه ليشتد ويزداد على الايام حتى حبسني في البيت خشية علي كما تحبس الفتيات አባቴ ለኔ ያለው ፍቅር በጣም ከመጨመሩ የተነሳ ችግር ጉዳት ይደርስበታል ብሎ ልክ ለጋ ኮረዳ ሴቶች ልጃገረድ ሴቶች እንደይበላሹ ተብለው ቤት ውስጥ እንደሚቀመጡት እኔንም ቤት ውስጥ አስቀመጠኝ ይላል እንደወጣ አይፈቅድልኝም የቤት እስረኛ አደረገኝ ለኔ ካለው ጥልቅ ፍቅር የተነሳ ሰልማን ሐቅን ፍለጋ ነው እንግዲህ የሱ መገለጫ ባህሪው الباحث عن الحقيقة ነው የሚባለው ሰልማን ምን ይላል አባቱና እናቱ የሚያመልኩት ያገሩም አብዛኛው ማህበረሰብ የሚያመልኩት መጁሲያ የሚባል የእምነት ክፍል ነው ይህ እምነት ክፍል ሳትን ነው የሚያመልኩት ምነው ሳት ሁሉ ነገር ታቃጥራለች ብለው ስለሚያምኑ የሁሉ ነገር አቃጣይ ከሆነች የሁሉ ነገር ጌታ እሷ ናት ብለው ሳትን ነበር የሚያመልኩት وقد اجتهدت في المجوسية حتى غدوت قيم النار التي كنا نعبدها እኔም ማለት መጁሲያ ላይ የዚህ ሳት አምልኮ ላይ በጣም اجتهاد ማድረግ ጀመርኩ ስለሱ ወደ ማጥናት ጀመርኩ በጣም ተግቼ ከማጥናት የተነሳ ስለ ዲኑ ጥልቅ ዕውቀት ከማዝ የተነሳ የምናነደው ሳት የምናነደው የጌታችን ዋና ሳት አቀጣጣይ ሆኜ ተመረደብኩ ይላል وأنيط بأمر إضرامها حتى لا تخبو ساعة في ليل أو نهار እኔም ሁሌ እሷን እየተከታተልኩ ማከታተል የኔ ኃላፊነት ሆነ በሌትም በቀንም እቺ ሳት እንዳጠፋ ጉድ وكان لأبي ضيعة عظيمة እንግዲህ ሰልማን ሐቅ ላይ የነበረው ትግል ከመጁሲያ ይጀምራል አባቱ ትልቅ ባለጸጋ ነው የሆነ ቦታ ኢንቨስት ያደረገው ሰፊ ንብረት አለው አንዴ አባቴ ይላል በጣም ቢዚ ሆነና መሄድ አልቻለም ወደዚህ ንብረቱ ከዛ ምን አለ ያ ቡነየ اني اشتغلت اليوم بما ترى ዛሬ ባየህ ጉዳዩ ቢዚ ሆኛለሁ እባክህ ሄድና ያን ጉዳይን ተከታተለ ገንዘቦችን ይዘልኝ አለኝ እኔም ያባቴን የመጀመሪያ ቀን እንደወጣ የፈቀደልኝን የደስታ ቀን ይዤ ከቤት ወጥቼ በጎዳናዎች ላይ ስራመድ وفيما انا في بعض الطريق مررت بكنيسة من كنائس النصارى كنصارى بتكريستيانوች ከክርስቲያኖች በተክርስቲያን ጥግ አለፍኩ فسمعت اصواتهم فيها وهم يصلون الناس يسجدوا صلاه ያደረጉ ድምጻቸውን ሰማው فلفت ذلك انتباهي ትኩረቴን ሳበው ድምጻቸው ገረመኝ ምን አይነት የመገዛት አይነት ነው የተሳብኩና ወደነሱ በተክርስቲያን ውስጥ ገባው ይላል ወደሚያመልኩበት ቦታ لم أكن أعرف شيئا من أمر النصارى ስለ ነሳራ የሚባል እምነት ምንም ማቀው ነገር አልነበረኝም ምን አባቴ እንዳሉት ያደርገኝ ስለነበር ቤት ውስጥ ሌላ እምነት ከኛ ሳት አምልኮ ውጭ ያለ አይመስለኝም ነበር በጣም ተገረምኩ فلما تأملت عجبتني صلاتهم ልክ ሳስተውላቸው ሶላታቸው በጣም ገረመኝ ያሰጋገድ አይነታቸው ከኛ አመድና ሳት ከማብለል የተለየ ነው የሚስብ ነበር አባይን ያላየ በምንጭ ይደነቃል እንዲሉ ገና እስልምናን አላየም ግን ሳት ከማምለክ የተሻለ የዒባዳ አይነት ይሰው ተመልክቷል በጣም ተማረኳለ ወረዲብቱ في دينهم በእምነታቸው በጣም ተሳብኩ قلت لراسي بيالو والله هذا خير من الذين نحن عليه እኛ ካለንበት እምነት የተሻለ ነው ይሄ ጾለታቸው ደስ ይላል فوالله ما تركتهم حتى غربت الشمس አባቴ ከላከይ ቦታ ትቼ እነሱ ዘንድ ፀሐይ እስክትጠልቅ ድረስ አብሬያቸው ቆየው ዒባዳቸው ላይ የተመለከትኩ የጾለት አደራረጋቸው ስቦኝ ስገረም ቆየዋል ከዛ ውስጥ ላሉት ሰዎች ጠየቅኳቸው አይና አስሉ هذا الدين የዚህ እምነት ምንጩ የት ነው መሰረቱ የት ነው
ሰልማን የሚፈልገው የተሻለን ሐቂቃን ነው የሚፈልገው መሰረቱ የት ነው የዚህ ዲን قالوا في بلاد الشام ሻም የምትባል አገር ውስጥ ነው የዚህ ዲን መሰረቱ አሉ እንግዲህ ይሄ ሻም ለመሄድ ሊወስን ነው ማለት ነው ከዛም አባቴ ካለኝ ከላከኝ ቦታ ትቼ አባቴ ለካስ ያስፈልገኝ ቀኑን ሁላ ሆሏል ማታ ወደ ቤቱ ስመለስ ልጄ የት ሄደህ ነው የት ጠፋኝ ስታስጨንቀኝ ዋልክ እኮ ላንተ ያለኝን ፍቅር ጉጉት ታቀይላለኝ እኔ ምን ብያልኩት ያ አበቲ እኒ መረርቱ بأناس يصلون في كنيسة لهم እኔ ጸሎት በሚያደርጉ ቤተ ክርስቲያን ጥግ አለፍኩኝ ስግደታቸው ጸሎታቸው ማረከኝ ዲናቸው ከኛ የተሻለ ነው አልኩት አባቴ ይህን ሲሰማ ደነገጠ ማለስጣው ልጅ እርሜን ዛሬ አስወጥቸው እንዲጉድ ሊሆን አለና ሊያባብለ ይጣር ምን አለ አይ ቡነየ ليس في دينهم خير በእነሱ ዲን ምን خير አለው ብለን ምን የተሻለ አለ ብለነው ዲኑከ ወዲኑ አባኢከ خير منهم ያንተ እምነት ያባቶቼ ቅድማያቶቼ እምነት ይሳትን የመገዛት እምነት ይበልጣል የነሱ ደግሞ ምን አለው ብለሃለኝ سلمان لحق ቆመ ነበር ምን አለው አባቱ قلت كلا በጭራሽ والله ان دينكم لخير من ديننا የነሱ እምነት ከኛ የተሻለ ነው አባቴ ያልኩት ልክ መሐላችን ያለ ጭቅጭቅ ሲረዝም አባቴ ይሄ ሰው እምነቱን ጥሎ ሊከፍር ይችላል አለና ትልቅ ሰንሰለት አምጥቶ ግሬ ላይ ያደረገው አሰረኝናል ሰልማን ከዛም ሰልማን ረዲየላሁ ዐንሁ ምን ይላል ወዲያውን ለነሳራ ቄሳውስቶች ደብዳቤ ላኩላቸው እኔ እስር ቤት እዛው ታስር ቤት እያለ ሻም ሀገር ይሄ የእምነቱ መሰረት የሆነው ሀገር ወደዛ ሀገር የሚሄድ ተጓዥ መንገደኛ ካገኛችሁ እባካችሁን አሳውቁኝ አልኳቸው እነሱም ልክ ወደዛ ሀገር የሚጓዝ መንገደኛ ሲያገኙ ጻፉና ደብዳቤ ላኩልኝ እኔም ይሄን እንደሰማው አባቴ ያሰረኝን ሰንሰለት ሰባበርኩና ጉዞ ወደ ምን ሊከተል ነው ወደ ሻም አገር ተመልከቱት የሰልማን ሐቅን የመፈለግ ጉዞ ከዚህ ይጀምራል ከፋርስ ሀገር ወደ ሻም ጉዞ ምቾት ቅንጦትን ድሎትን ትቶ ሐቅንና አላህን ፍለጋ አላሁ አክበር ከዚህ ይጀምራል አንድ ወደ ምን ሊጓዝን ወደ ሻም ላይ ከነዛ ሰዎች ጋር ተሳፍሮ አብሮ ሄደ ከዛም فلما نزلنا فيها قلت من افضل رجل من اهل هذا الدين ከዚህ እምነታችሁ ውስጥ በስቲ ተሻለው ሰው ማን ነው አልኳቸው قالوا ጳጳሱ ነው አሉኝ የቤተ ክርስቲያን ዋና መሪ የሻም ሀገር ዋናው ጳጳስ እሱ ነው አሉኝ ሰልማን ከተራ ቄሶች ጋር መሆን አልፈለገም ከዋናዎቹ ነው መሆን የፈለገው መጀመሪያ ላይ አይነ አስሉ هذا الدين ብሎ ነበር አሁን ደግሞ ምን አለ من افضل رجل من اهل هذا الدين ማን ነው በላጩ ሰው የተሻለ ነበር የሚጠይቀው ከዛም ጳጳሱ መሆኑን ሲያውቅ ወደ ጳጳሱ ሄደና ምን አላቸው እኔ እርሶ خدام ልሁን ላገልግላቸው የሱ خدام ከሱ ልማር ልቅራ ዒልም ለወቅ አብሬያቸው አላህ ልገዛላቸው እሳቸውም ተፈضل አብረህኝ አሉት ሰልማን ምን ይላል ከሳቸው ጋር መኖር ጀመርኩ ከሳቸው ጋር መማር ጀመርኩ ثم ما لبثت ان عرفت ان الرجل رجل سوء ይህ ግን የቤተ ክርስቲያኑ የሚያስተዳድረው ጳጳስ መጥፎ ሰው ነበር አለ فقد كان يأمر أتباعهم بالصدقة يسون ተከታዮች ህዝቡን ሰደቃ ስጡ እያለ ያዛቸዋል ዳዓዋ ያደርጋል እነሱ ሰደቃ ስጥልን ብለው ብር ሲሰጡት እሱ ግን ይከዝነው ነበር ያስቀምጠው ነበር 7 ፖርሳ ያህል ወርቅ ብር እስኪያስቀምጥ ድረስ በጣም ጠላውታል ሰልማን እሱ ንብረት ወርቅ ጥሎ የሄደው ሐቅን ፍለጋ ነው ሐቅን አገኝባቸዋለሁ ካለ ሰዎች ግን ሌባዎች መጥፎ በዲን ስም ያጭበረብሩ ሳይ በጣም ጠላውታል አላህም ይሄን ሁኔታ ይናየና በሱ ቦታ ثم انه لم يمضي غير قليل حتى نصبوا رجلا آخر ልክህም ሰው በህይወቱ ብዙ አልቆየም አለ ይሄ መጥፎ ጳጳስ ሞተ ልክ እንደሞተ ሌላ ሰው እሱ ቦታ ላይ ተኩልኝ ይህ ሰው አለ ሰልማን ሲናገር ይህ ሰው رجلا آخر مكانه ጥሩ ሰው እሱ ቦታ ላይ ተኩልኝ فلزمته ከሱ ጋር ልክ እንደዛኛው አብሬው ተቀመጥኩ فما زلت فما رأيت رجلا أزهد منه في الدنيا الدنيا ላይ እንደዚህ አይነት ሰው ዛሂድ አይቻላል በዱንያ ብልጭልጭ የማይሸነገል ولا أرغب منه في الآخرة
አኸራንም እንደዚህ ሰው የሚወዳ ይቻላከም ወላ አድአበ منه على العباده ليلا ونهارا እንደሱም ሌት ተቀን ዒባዳ ላይ አላህን ሌት ተቀን የሚገዛ እንደሱ አይነት ሰው አላየሁትም ولا ارغب منه في الاخره ولا ادأب منه على العباده ليلا ونهار فاحببته حبا جما በጣም ልቤ በሱ ተማረከ በጣም ወደድኩት አላህን በጣም የሚገዛ ዓሊም ዓቢድ እንደ አይነት ሰው ሳይ فأقمت معه زمانا كسوغا لزمانات አብሬው ተቀመጥኩ ከሱ እየተማርኩ قراءتين عبادام እየተማርኩ ተቀመጥኩ فلما حضرته الوفاء كسم موت በመጣበት ጊዜ እንግዲህ እሱንም ይመስል ሰው የለም ሌላው አታላይ ቄሶች ነው በዙሪያ ያሉት ምን ብያልኩት ያ ፉላን ኢላ መን ቱሲቢ ለማን ነው አደራ የምትተወኝ ይኸው አንተ እንግዲህ ልትሞት ነው አልኩት ومع من تنصحوني أن أكون من بعدك كانت بوهلا ما عنده أمت مكرين الكت فقال أي بني أي أنت لجهوي لا أعلم أحدا على ما كنت عليه إلا رجلا بالموصول والله مريت لي ليلا سوالاكم إني بالله بتكتتني من قر لي ياله تككلني كيس ينبي عيسى من قر يتكتله جن عند سوال يتاجرنا بيجنيو موصول متبالاكم إيش موصول عراق አገር አካባቢ ቅርባናት ኢራቅ እሷውን ያለው ሻም ነው موصول የምትገኘው ኢራቅ ውስጥ وهو فلان اكل ይባላል ስሙ لم يحرف ولم يبدل فالحق به እሱ ነብይ ኢሳ ያመጡትን ወይም ክርስቶስ የሚሉት እነሱ ያመጡትን ዲን ያለው ወጣ ትክክለኛ ያላበላሸ ሰው ቢኖር እሱ ነው ሌሎች አበላሽተውታል ኢየሱስ ያንድ ሶስተኛ ነው የሶስት አንደኛ ነው ያሉ አበላሽተውታል ማርያም የጌታ እናት ናት ይያሉ አጨማልቀውታል ትክክለኛውን ግን ኢሳ ነብይ መሆኑን መርየም ደግሞ የአላህ ተወዳጅ ባሪያ መሆኗን እምነት ትክክለኛ የያዘ ሰው ቢኖር መሬት ላይ ይሄ موصول የምትባል ሀገር ውስጥ ያለ ይህ ትልቅ ሰው ነው ከቻልክ እሱ ጋር ሄዳለኝ የሰልማን ሁለተኛ ጉዞ ሊቀጥል ነው መጀመሪያ ከፋርስ ወደ ሻም ከሻም አሁን ወደ ምን ወደ موصول ሊጓዝ ነው ሐቅን ፍለጋ አላሁ አክበር ሰልማን ሄድኩ ይላል موصولም እንደደረስኩ ይህን ሰው አገኘሁት ነገርኩት ያው ጓደኛህ ነው አንተ ጋር እንድመጣና ካንተ ጋር ብሬ አላህ እንድገዛ የላከኝ ስለው በደስታ ተቀበለኝ እንኳን እሱ ልኮ ብሎ አብሬው ተቀመጥኩ والله ይላል ሰልማን ልክ እንደ ጓደኛው አላህን የሚፈራ አላህን የሚወድ ባሪያ ነበር ዓሊም ዛሂድ ነበር አብሬው እሱ ጋር ተቀመጥኩ ከሱ መማር ጀመርኩ ከሱ ጋር ብዙ ከተቀመጥኩ በኋላ فلما حضرته الوفاة قلت له موت فافليهم درس شوف سنت سوت እጁ ላይ እንዳለፉ يا فلان الكت اجلي ሆይ لقد جاءك من امر الله ما ترى እንደምታየው የአላህ ጉዳይ አንተ ላይ ይሄ ወርዶብሃል وانت تعلم من امر ما تعلم ይሄ ሙሐቅም ፍለጋ ቤተሰብ አገሬን ጥይት ሰደድኩ ሞኔን ታውቃለህ ለማን ነው ወሲያ የምትሰጠኝ ማን ጋር እንደሆነ ታዘኛለህ አልኩት فقال أي بني أي أنت لجوي والله ما أعلم أن رجلا على مثل ما كنا عليه إلا رجلا بنصيبين والله علي مريت لي أننا أنت ودني لك تلاقوا باباس አይነት ባለንበት ትክክለኛ ዲን የተቀመጠ ሌላ ሰው የለም ግን አንድ ሰው ቀርቷል ነሲቢን የምትባል ከተማ ከኢራቅ 6 ቀን የምታሰድ ቦታ ናት አሁን ያለበት እሱ ኢራቅ ውስጥ ነው موصول ውስጥ ነው ያለው አሁን ወደ ምን ነው ወደ ነሲቢን ሄዳለው እዛ ውስጥ አንድ ሰው አለ ከቻልከ እሱ ጋር ሆነና አላህን አብረው ተገዛ የሰልማን ሶስተኛ ስደት ሊጀምር ነው ወደ ምን ነሲቢን ሊጓዝ ነው 6 ቀን ተጉዞ ዛቻ ሀገር ደረሰ ከዛም እንደደረስኩ ምን አልኩት እገሌ ወይ የላከኝ እገሌ ናቸው ወደ አንተ ላኩኝ ጓደኛህ ናቸው እሳቸውም ስለሞቱ አንተ ጋር ሆኜ እሳቸው ጀመርኩትን ትምህርት እንዳጠናቀን ይላኩኝ ያልኩት እሱም በጣም صالح ሰው ነበር ተቀበለኝ አለ አብሬው መኖር ጀመሩ والله ልክ እንደባለፉት ሁለት ጓደኞቹ ደግ ሰው ነበር ይላል አላህን የሚፈራ ነብይ ኢሳ ባመጡት ትክክለኛ መንገድ ላይ ተቀመጠ ሰው ነበር ከሱ ጋር ሆኜ አላህን መገዛት ጀመርኩ ከዛም እሱም ሞት አፋፍ ላይ ደረሰ ጀለ ይላል ከዛም ሞት አፋፍ ላይ ሲደርስ ምን አልኩት لقد عرفت من امر ما عرفت ይህንን ጉዳይ ያው እንደምታውቀው ነው
በስደት እናንተን ፍለጋ ነው ሀገር ጥዬ የመጣው አንተ ከሞትክ ደግሞ ከማይረቡ ቄሶች እጅ ላይ ለወድቅና መስመር ስት ነው ወደ ማን አደራ ትለኛለህ ወደ የት ሀገር ልሄድ አልኩት አለ ከዛ ምን አለኝ فقال اي بني انت لجوي والله اني ما اعلم احدا بقي على امرنا الا رجلا بعمريه والله እኛ በነበርንበት መንገር ላይ ዱንያ ላይ የቀረ ሰው የለም አንድ ሰው ቢሆን እንጂ ይሰው የት ነው የሚገኝ አሞሪያ የምትባል ሀገር ነው ከቻልክ እሱ ጋር ድረስበት አለኛል የሰልማን ሶስተኛ ጉዞ ወደ ምን አራተኛ ጉዞ ወደ አሞሪያ ጀመሪያ ከፋርስ ወደ ሻም ከሻም الى الموصول كموصول الى نصيبين كنصيبين ወደ መጣ አሞሪያ መጣ አራተኛ ሀገር ጉዞ ስደት الله اكبر رضي الله عن سلمان ወደዚህ ሀገር እንደመጣው ይህን ሰው አገኘሁት ልክ እንደ ጓደኞቹ صالح አቢድ ሰው ነበር ይላል ከሱ ጋር አብሬ ተቀመጥኩ ከሱ ጋር ጊዜዎች ማሳለፍ ጀመርኩ መቅራት መማር ጀመርኩ ከዛ መጨረሻ ላይ ልክ እንደ ጓደኞቹ እሱ ሞት አፋፍ ላይ ደረሰብኝ ይላል ከዛ መጣውና ምን አልኩት انك تعلم من امر ما تعلم እንግዲህ ጉዳይን ያው አንተ እንደምታውቀው ነው ሐቅን ፈለገው ወደ እናንተ ተሰድጄ የመጣው فإلى من توصبي ወደ ማን ነው አደራ የምትለኝ ወደ ማን ልሄድ አንተ ከሞት ካልኩት ሰውየው ግን በጣም የሚያሳዝን ዜና ነገረኝናል فقال يا بني انت لجوي ما اعلم ان هناك احد من الناس بقي على ظهر الارض متمسكا بما كنا عليه الله اكبر اني ልንገርህ እውነቴን ልጅ አለኝ በአላህ ይሁንብኝ አሁን መሬት ላይ እኛ ይዘነው በነበረው ቀጥተኛ መንገድ ላይ የተቀመጠ ሰው የለም على ظهر الارض መሬት ላይ የለም ሐቁን ይዘው የተቀመጠ እንጂ ክርስቲያኖች ነበሩ ግን መስመር የሳቱት ናቸው መስቀል የሚያመልኩ ያው ቀደም እንዳልነው መርየምን የኢሳ እናት ናትም ፈጣሪ እናት ናት የሚሉ እንዴት ተበላሻ አመለካከት ያላቸው ሐቅን ያዘ ግን መሬት ላይ አሁን የለም አሉ ሰልማን ዱንያ ፊቱ ላይ ጨለመበት ለስንት አመት ሙሉ በስደት የተንገላታው ሐቅን ፍለጋ ነው አሁን መንገድ ላይ ተቆረጠ ነገር ግን ሰውየው አንድ ተስፋ ሰጭ ቃል ሰጠው ምን አለ ولكنه على قد اظل زمان يخرج فيه بارض العرب نبي الله سبحانه وتعالى عرب مريت لي ملكው ለዓለም ዝነት አድርጎ ሚልከው አንድ ነብይ የሚወጣበት ዘመን ደርሷል ማን ሚላኩበት ነብያችን ሰለላሁ ዐለይሂ ወሰለም رسول الله حبيب الله نبي الله شفيع يبعث بدين إبراهيم يسو دمو نبي إبراهيم قطتኛ መንገድ ይዞ ነው የሚላከው واتبع ملة إبراهيم حنيفا قطتኛው የኢብራሂም መንገድ ተከትል ይላቸዋል ቁርአን ላይ አላህ ለነብያችን ሰለላሁ ዐለይሂ ወሰለም የኢብራሂም መንገድ ይዞ የሚላክ አንድ ሰው አለ አረብ ሀገር ውስጥ ثم يهاجر يسو ملكته ሁለተኛው ምልክቱ ምንድነው ثم يهاجر من أرضه إلى أرض ذات نخل بين حرتين ወደ የተምር ዛፍ ወደ በዛበት ሀገር መካን ለቆ ሀገሩን ለቆ ወደ መዲና ይሰደዳል ይቺ ሀገር ደግሞ ምልክቷ የተምር ዛፍ የበዛባት ሀገር ናት በይነ حرتين ማለት ጥቁር መዲናን ያስተዋል እንደሆነ የስሪበን ከዳርና ዳሯ ጥቋቁር የተራራ ክምር ድንጋዮች አሉባት ከሁለቱ ጥቋቁር ክምር ተራራዎች ድንጋዮች መካከል በተመር ወደ ተሞላች ሀገር ሚላክ ነብይ አላህ ይልካል ከቻልክ ወለሁ አለው የሱ علامات لا تخفى ግልጽ የሆኑ ምልክቶች አሉት የነብይነት ምልክቱ فهو ياكل الهديه هديه ከሰጠው ተቀብሎ ይበላል ولا ياكل الصدقه صدقه كان አምጥተ ብትሰጠው صدقان አይበላም ፈለው وبين كتفيه ሌላ ደግሞ ምልክቱ ከትከሻዎቹ መካከል خاتم النبوة የነብይነት ማህተም ተደርጎበታል الله أكبر فإن استطعت أن تلحق بتلك البلاد ففعل كدي الدنيا ላይ ያለ ተስፋ ተሟጧል ወደ አረብ ሀገር ሄደ ይህን ሰው ማግኘትና እዛ ሀገር መጠበቅ የምትችል ከሆነ አድርግ እንጂ الدنيا ላይ ሌላ ስር ይቀር የለም
سلمان رضي الله عنه من الال ثم وافاه الأجل يسوم الجلي مطيت لك عالم يتعلق باباس فمكست بعده بعمورية قر لي ذات شاقر لتوسن زمانات تكمتكم إلى أن مر بها نفر من تجار العرب من قبيلة كلب متبالو يا عربيان መሬት አካባቢ ግዛት ውስጥ ካለች ሀገር ላይ የሚሄዱ ነጋዴዎች በዛች አሞሪያ ሀገር ላይ ሲያልፉ አየዋቸው አላህ እንግዲህ ፕሮግራም ያወጣለት ነው ረሱል ጋር ያገናኘው ልክ እነሱ ሳገኛቸው فقلت لهم بيالኳቸው إن حملتموني معكم إلى أرض العرب أعطيتكم بقرات هذه وغنيمتي ወደ አረብ ሀገር የወሰዳችሁኝ እንደሆነ እጄ ውስጥ ያለውን ይሄን ሰውየው ከሞተ በኋላ ያፈራቸው እንትኖች ላሞች ከብቶች እንዲህ ነበረው ሰውየው ሰልማን እነዚህን ሰጣችኋለሁ እንዳለ ወሰዱት ሂሳብ አትጠይቁ እንዳለ ይሄን ወሰዱ ብቻ አረብ ሀገር ውስጥ ወስዳችሁ ጣሉኛል እነዚህም ሰዎች ሲያዩ ትልቅ ክፍያን የተከፈላችሁ قالوا نعم نحملك እንደዚህ ዘነህ ነዳለ فأعطيتهم إياها ሰጧቸው እነዛን وحملوني معهم حتى إذا بلغنا وادي القرى لك مدينة شام مستمتقين ودا مدينة قرب بالج عرب قرص وادي القرى متبال كتمالك كذا سندر سقنا له غدروا بي وباعوني لرجل من اليهود إذا سندر سكادوني لأن يهودا شتوني لباري عندهم باري اتشنو بلا شتوني سلمان እንዴት እንደሚገላት ታዩት ባሪያ አድርገው ሸጡኝ የሱ خدام ሆኜ ለአመታት ተቀመጥኩ ይላል ከዛም ከሱ ቤት ተቀምጬ ያለ እቺ ዋዱል ቁራ የምትባል ወደ መዲና ጠጋ ብትልም በደንብ ወደ መዲና ግን ወደ ውስጥ አይደለችም ዳር ናት ከሻምና ከመዲና መካከል ግን ወደ መዲና ጠጋ ምትል ከተማ ናት አረብ ሀገር ክልሎች ውስጥ ብትሆንም ከዛ የትሪብ ውስጥ መዲና ውስጥ አንድ አጎት ነበረው አለይስ ያጎቱ ልጅ ነበር እሱ ሊዘይረው መጣና እኔን ስሰራ ጠንክሬ ሰራ ሳይ ይሄን ባሪያ ሽጥልኛል ይህ ትልቅ የተከበረ ያፍታም ልጅ ነው ባሪያው ነው እየተሸጠ ያለው ከዛም አጎትየው ሙሰደው አለው ገዛኝና ወደ ምን አመጣኝ ወደ የትሪብ ይዘይ መጣለ ወነቀለኒ معه الى يثرب ወደ የትሪብ ወደ መዲና ነብዩ ወደ ሚሰደዱባት ሀገር ይዞ ይመጣለ فرأيت النخل الذي ذكره صاحبي بعمرية يعني ታላቁ ጳጳስ ያ ወሳልኝን በተምር የተሞላችውን ሀገር አየዋት ልቤ በሐሴት ተሞላ በጣም ደስ አለኝ ምን ነብዩ ወደሚሰደዱባት ሀገር ቅርቦንኩዬ ደስታ ከላይ ላይ እንትን ማለት ጀመረ መንጸባረቅ ጀመረ ይላል ከዛም ያኔ ይላል ነብዩ ግን ያኔ ነኝ መዲና ውስጥ በኑ ቁረይዛ ይሁዶች ክልል ላይ የሷ አገልጋይ ሆኜ ተሽጬ በተቀመጥኩበት ወቅት ነብዩ ግን ያኔ መካ ውስጥ ነብዩ ነው ተልከው ህዝቡን ዳዕዋ ያደረጉ ነበር ይሄ ግን በጣም በስራ ቢዚ ስለሚያደርጉኝ ወሬ መስማት አልቻልኩም የደረሰ ኢንፎርሜሽን አልነበረም ከዛም በኋላ ይላል አንድ ቀን ታሪኩን ሲናገር አንዴ ተምር ዛፍ ላይ ወጥቼ ለአሳዳሪ እየሰራው ያለ አጎቱ መጣለ ወደሱ ያው በኑ ቁረይዛ ያው መዲና ውስጥ ያለች ሰፈር ናት መንደር ናት ከዛ ተቆጦ መጣና ምን አለ قاتل الله الاوس والخزرج አውስንና ኸዝረጅን አላህ እንዲያጥፋቸው ይሁል ቁባ በሚባለው ቦታ ከተሰብስበው ከመካ አካባቢ ነብይ ነኝ ብሎ የመጣነለ ከሱ ጋር ተሰብስበውልሃል እሱን ተቀብለውታል ሲል እኔ ተምሩ ዛፍ ላይ ሁኜ ይሄን ዜና ሰማው ይላል ሰልማን ይሰማውት ማመን አልቻልኩም ልክ ወባ በሽታ እንደያዝኩ ተርገፈገፍኩና ታች ወረድኩ ይላል ከታች ካሳዳሪ ሌላ ወድቅበት ምንም አልቀረኝ ከዛ ተንደርድሬ ሄድኩና ምን አልኩት ማዛ ተቁል ምንድነው የምትለው አሂድ አለየ الخبر ስወሬው እንድገምልኝ ያልኩት ልክ እንዲህ ሲል ሲያይ አሳዳሪ فغضب سيدي ولكمني لكمة شديدة ከባድ ጥፍ ያቃጠለኛል ደሞ አንተ ምን አገባ ባሪያ ስራና ተሰራ ነብይ ቢመጣ ባይመጣ አንተ ምንድነው ብሎ ወጣ መታኝ እኔም ደሞ አፌን ያስኩና አይ እንዲ ወሬው ልሰማ ብዬ ነው ብዬ ተውኩታል ከዛም በበነጋው ጧቱ ላይ የሰራዋትን ትንሽ ተምር ያስኩና ወደ ነብዩ ወዳሉበት ወደ ቁባ አካባቢ ሩጬ ጀመርኩ ይላል ሰልማን አሁን ከአረብ ሀገር ወደ ምን ሄደ ወደ የትሪብ ወደ መዲና አሁን ከመዲና ወደ ውስጥ ወደ ቁባ ወደ ነብዩ የመጣ ነው ወደ ስድስተኛ ስደቱ ማለት ነው ከዛም መዲና ውስጥ ቁባ አካባቢ እንደደረስኩ ለወደ ነብዩና ወደ ሰሃቦች ተቀምጡ አየዋቸው መጣውና ምን አልኩት انه قد بلغني انك رجل صالح አንተ ደግሰው እንደወንክ ዜና ደርሶኛል ወሬ ደርሶኛል እነዚህ ባልደረቦች ደግሞ ከጉዞ ነው የመጣችሁ
እንደራባችሁ እንደደከማችሁ አውቃለሁ እቺ ደግሞ በእጄ ያስኩት وهذا شيء كان عندي للصدقه فرأيتكم احق به من غيركم እናንተ ደግሞ ይሄን ይዤው ነው የመጣሁት ሰደቃ ሀዲያ ልሰጣችሁ ሰደቃው ለእናንተ የተሻላችሁ ናችሁና እንኩ ብሉ ብዬ ለነብዩ አቀረብኩለታል ሊፈትነው ነው እንግዲህ ምነው ምልክት አለው ተብሏል ለነብዩ ምልክቱም ነው فهو ياكل الهديه ولا ياكل الصدقه ተብሏል አሁን ሰደቃ መጣና እቃውን ቀረብ ሳደርገው ነብዩ ሰለላሁ ዐለይሂ ወሰለም ትክ ብለው አዩና ወደ ሱሐቦቹ ሸተት አድርገው አስጠግተው ኩሉ ብሉ وامسك يده فلم ياكل ነብዩ እጃቸውን ይዘው ለሱሐቦቹ ብሉ ብለው ሰደቃ ነው አይበሉም እሳቸው ዝም አሉ ከዛ فقلت في نفسي هذه واحده ይሄ ያን ጳጳስ የነገረኝ የመጀመሪያው ምልክት ናታል በጣም ደስ አለኛል አሁን ሀዲያ ይቀበላል አይቀበልም ለማወቅ ከዛም በበነጋው ጧት እጄ ተንቀሳቀስኩኝ የሆነ ብር ትንሽ ሰራራውና በሳንቲም ተመርገዝቼ መጣሁና ለነብዩ ሰለላሁ ዐለይሂ ወሰለም ምን አልኳቸው ኢኒ رأيتك لا تأكل الصدقه አንተ ሰደቃ እንደማትበላ አስተውየሃለሁ وهذه هديه اكرمتك بها فتقبل مني ይሄም ሀዲያ ነው ሰደቃ ካልፈልግ እንካ ታዲያ ሀዲያ ወሰደው ሀዲያ ነው ተቀበለኝ አልኩት ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ዘርግተው በሉና ለሰሐቦች ብሉ አሏቸው سلمان تقرم كزام زور يركنا فقلت في نفسي هذه ثانية يجول الدنيا ملكتنا يان قدني ينقرنيال أون عندي تملكت كرتشو سلمان من الناس خاتم النبوة ينبينت ما ختماتشو تملك سلمان من الال ثم جئت رسول الله صلى الله عليه وسلم وهو ببقيع عندي نبي صلى الله عليه وسلم بقيع لي يعني صحابوش عصر صحابوش يعني يتكبروا بتبوتا لي كذلك عند صحابة موتوا ليكبروا صحابوش إن لا تسبسبوال ساتشوم دفنوت كوتش بلويا لا متونا فسلمت عليه السلام عليكم بيزيركواتشونا كذا بحالاتشو زور قال زوري كلبسوا تلبسس ስለነበር የነብይነት ማህተሙ ይታየኝ ይሁን ቢይ ከኋላ ሳስተውል ነብዩ አዩኝና ፍላጎቴን ተረዷል ከዛም ከጀርባቸው ላይ ነበረው ተከሻቸው ላይ ነበረው የሚለብሱትን ፎጣ ሳብ አደረጉት ከጀርባቸው ላይ ፈራአይቱ ኻተም النبوة የነብይነት ማህተማቸውን አየሁት ፈራአይቱ الخاتم الى سلمان فعرفته أوقت لك يا قدني عند نجرينه فانكببت عليه أقبله وأبكي يا لك أسك مسام جمرك يا إنما هتماتشو حق عينه لا يتجلس كل ما يتبعله ملك تدرس له بتأم مالك أسجمر كذا النبي صلى الله عليه وسلم تجربنا ندي قوتهم كتلفت هامتنا فقال ما خبرك لماذا تبكي من دون متالك سب نجرني له النبي صلى الله عليه وسلم الساتشو لما جيت حقم ፍለጋ የወሰደብኝን አመታት የደከምኩትን ድካም ትቼ መጣሁትን አገር ሁሉም ነገር ነገርኳቸው ነብያችን ሰለላሁ ዐለይሂ ወሰለም በጣም ልባቸው ተነካ በእንግዳ ሰሃቦች ለሰበሰባቸው ነገራቸው አሉ ሁሉም ሰበሰቡልኝ እንደ አዲስ ታሪኩን ነገርኳቸው ይላል ሰሃቦችም ልባቸው በጣም ተነካ ወስሩ بها اعظم السرور ልባቸው በጣም ተነካ እኔም የነሱ ደስታቸው በጣም ጨመረ እኔም ከዛ በኋላ የነሱ ጓደኛ ሰሃባ ባልደረባ ሁኚ ህይወቴን ከነሱ ጋር ገፋው ይላል ሰልማን የህይወቱን መነሻ ሲናገር ነው ረዲየላሁ ዐን ሰልማን ረዲየላሁ ዐንሁ እንግዲህ በዚህ መልኩ ነበር የእስልምና ጉዞው ይህን ይመስላል ነብያችንም ሰለላሁ ዐለይሂ ወሰለም ከሰለመ ብለው ዝም አላሉትም ሰልማን አሉት ታሪካቸውን ነግሮ ሲጨርስላቸው ካቲብ ሰይደክ በልንግዳ ያንተን አሳዳሪህን አንተን የቀጠረ የገዛህን ሰው ጥለኸው ሸሽተው ነው የመጣ ምንም እስልምና ብትቀበልም ስለዚህ ከዛ ሰው ጋር ተጻጻፍና አፉታ ጠይቀው ወይም ብሩን ክፈልና አንተን የገዛበትን ነፃ ውጣሉት ነብያችን ሰለላሁ ዐለይሂ ወሰለም ሰልማንም ከተለያየ አቅጣጫ ብሮችን አሰባስቦ ከአለበት የባርነት ቀንበር ነፃ ሊወጣ ቻለ ማለት ነው ሰልማን ምንም በባርነት ቀንበር ውስጥ ተቀምጦ ኡሁድና የበድር ጦርነት ቢያልፈው አላህ Subhanahu Wa Ta'ala ግን ትልቅ እድል አስቀምጦለት ነበር علماء من يلالو إذا كان سلمان رضي الله عنه قد غاب عن بدر وأحد سلمان منم كبدرنا كأحد بركم فقد ادخر الله له دورا رائدا في يوم خندق
አላህ ግን ኸንደቅ ለሚባለው ትልቁ ዘመቻ ለሙስሊሞች ትልቅ አስተዋጽኦ ያደርግ ዘንድ ይሄን ትልቅ እድል አስቀምጦለት ነበር ይላሉ ኸንደቅ ላይ ምን ተከሰተ في السنة الخامسة للهجرة بأمستنيو نبيو كمكة ودميدنا كتسددوبت كعمست عمت بوحلا إذ خرج نفر من زعماء اليهود قاصدين المكة يا يهود مسافنتوج بنو قريظة وستميكمتوت يهود مسافنتوج مدينة بنبي صلى الله عليه وسلم استدادر السر يالوت النزي مسافنتوج ودا مكة هدو ودا قريش ምንድነው ዓላማቸው ሙሐذبين الاحزاب على الرسول والمسلمين በነብዩ ሰለላሁ ዐለይሂ ወሰለምና በሙስሊሞች ላይ ኃይልን አደራጅተው አንዴና ለመጨረሻ ጊዜ እስልምናን ለማጥፋት ወስነው የርዳታ ጥሪ ለመጠየቅና የሰዎች ተንከሳከሱ متعاهدين معهم على ان يعاونهم في حرب حاسمة تستأصل شأفة هذا الدين الجديد ይህን አዲሱን ያቆጠቆጠ ያለውን የዲንን እስላም እምነት ከስሩ ስር ነቀል ጥፋት ለማጥፋት ኃይል ለማሰባሰብ ነበር የተንቀሳቀሱት እንዳሉትም ከተለያየ አቅጣጫ ሙስሊሙን አንድ ጭብጥ አድርገው ለመጨፍለቅ የሚያስቡ ጠላቶችን አሰባሰቡ ዓላማቸው ምንድነው እናንተ ከውጭ ታጠቃላችሁ ከውጭ ገጦፋኖችና ቁረይሾች ከባችሁ ከውጭ ታጠቃላችሁ እኛ ከውስጥ በነቁረይዛዎች ሙስሊሞችን እናጠቃለን መሃል አድርገን እንደወፍጩ እንዳምጣጫዋለን በዚህ ወሰነው ተንቀሳቀሱ مؤرخوش من يلالو يسراويت بوزات 24,000 مقاتل هيا أردت شي سراويت تنكساكس وده مدينة عندي مسلم لما أطفات بقيادة أبي سفيان كقريش بكل يالوتن أبو سفيان كغطفان بكل يالوتن وعينة ابن حسن مبالون سو مريا درقو يكبال سراويت تنكساكس أسفرين كبال مسلمو يعني قطراتشو الجيغانا سانبر الله سبحانه وتعالى يهين كستت بالقرآن يقل سؤال انديت كبار الجنبر جاءوكم من فوقكم ومن أسفل منكم وإذ زاغت الأبصار وبلغت القلوب الحناجر وإذ زاغت الأبصار وبلغت القلوب الحناجر وتظنون بالله الظنونا هنالك ابتلي المؤمنون وزلزلوا زلزالا شديدا إذ جاءكم من فوقكم ومن أسفل منكم ጠላቶቻችሁም ከበላይም ከበታችም በከበቧችሁ ጊዜ وإزاغت الأبصار አይኖች በቃበዙበት ወቅት ይላል አላህ وبلغت القلوب الحناجر ልቦች በድንጋጤ ጉሮሮ ላይ በደረሱበት ወቅት وتظنون بالله الظنونا በአላህ ላይ ጥርጣሬን በተጠራጠራችሁበት ወቅት ረድቻችኋለሁ ብሎ ክስተቱን አስፈሪነቱን አላህ ገለጸ በል ምስክሩን ሰጠ አላህ Subhanahu Wa Ta'ala ምን አለ هنالك يعني ابتلي المؤمنون وزلزلوا زلزالا شديدا مؤمنوች ከባድን መፈተን ተፈተኑ ከባድውን መንቀጥቀጥም ተርገፈገፉ ተንቀጠቀጡ ይላል ከባድ ፈተና ነበር ከውጭ ከላይ ነበር የከበቧቸው አህዛብ አላህ ምዕራፍ ሰጥቶታል ለዚህ ክስተት ምዕራፍ ሰጠው ለነዚህ ጭፍሮች እስልምናን ለማጥፋት የመጡት ሱረቱል አህዛብ የሚሉላለ ቁርአን ላይ ብንመለከተው እና ያኔ መረድቻቸዋለሁ ብሎ ክስተቱን ገለጸ አስፈሪ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይከባድ ሰራዊት ወደ መዲና እየተንቀሳቀሰ እንደሆነ ሲያቁ فجمع الرسول اصحابه ليشاورهم في الامر ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ሰብስበው እንዴት እናደርጋሏቸው ነብይ ነኝ ወህይ ይመጣልኝ ያለው ወሰን አይደለም ሹራ አድርግ ወሻዊርኩም في الامر ታዘዋል አማክራቸው ምንም ወህይ ቢመጣልህም የዲኑ ተሳታፊ እንደሆነ ታስተምራቸዋል አማክራቸው ሰበሰቡና አማከሩ وطبعا اجمعوا على الدفاع والقتال مقادل እንዳለባቸው መከላከል እንዳለባቸው ወሰኑ ولكن كيف الدفاع ይህን ከባድ ጦር እንዴት መከላከል ይችላል وهناك تقدم سلمان سيدنا سلمان رضي الله عنه ይህ እንግዲህ መፍትሄ ሊሰጥ ቆመ فقال يا رسول الله እኔ አንድ አረቦች ማታውቁት ስልት አለኝ አላቸው አረብ አው አይቶትም ማለት እኛ ፋርስ ሀገር ውስጥ ያለን ጠላት ሲመጣ ምናደርገው ምሽግ እንቆፍራለን ሰፊ ጉድጓድ ያን መሻገር እንዳይችሉ አድርገን እናግዳቸዋለን በዚህ መልኩ መዲና በተራራዎች የተከበበች ስለሆነች ክፍቱን ቦታ በጉድጓድ እንጠራውና ማለፍ አይችሉም በዚህ መመለስ እንችላለን ነብያችን ሰለላሁ ዐለይሂ ወሰለም በሐሳቡ ተገረቡና ወሰኑ በቃ ይሄ ስለቃሉ ቆፈራው ተጀመረ
ሙስሊሙ ተሳተፈ حتى النبي صلى الله عليه وسلم ነብያችን እንኳን አብረው ተሳተፉ ይላሉ ሰሃቦች አፈር ይቦልልባቸው አብረው ይሸከሙ ነበር ነብይ ነኝ ብለው ቁጭ አላሉ ሰሃቦች በጥንካሬ መስራት ጀመሩ አንዴ ነብዩ ሰለላሁ ዐለይሂ ወሰለም ጧት ሲወጡ ደክመው በጣም ፀሐዩ አድክሟቸው ተመለከቱና ወደ አላህ እንዲህ ሲሉ ጥሪ ያደረጉ اللهم لا عيش الا عيش الاخره فانصر الانصار والمهاجرة الله ሆይ ከአኺራ ህይወቶች ሌላው ህይወት አይባልም ይጠፊ ነው እባክህ አንሳርና ሙሃጅራዎችን እርዳታ ለግሳቸው ነስር ድሉ ፍቃቸው አሉ ይህን ሲሰሙም ሰሃቦች ነብዩን አይዞሃለን ከጎንነን ሊሉ ምን አሉ نحن الذين بايعوا محمدا على الجهاد ما بكينا ابدا አሉ እኛ ኮነን አሉ ሰሃቦች ባንድ ላይ እኛ ኮነን መሐመድን ነብዩ መሐመድን ቃል የተግባባ ነው በምን ላይ ነው ቃል የገቡት على الجهاد ما بكينا ابدا በጂሃድ ላይ አብረን እስከ ፍጻሜያችን ልንቆይ ቃል ገብተናል አሉ ነብዩ በጣም ደስ አላቸው ከዛም ነብዩ ሌላ ግጥም ያመጡ መግጠም ጀመሩ اللهم لولا انت ما اهتدينا ولا صلينا ولا تصدقنا الله ሆይ አንተ ባትኖርኩ ባልተመራን ባልሰገድን በሰደቃ ባልሰጠን ነበር فانزل السكينه علينا واكه يانت سكينه مرغاغاتن አዝንብልን አውርድልን وثبت الاقدام الا كينا ጠላቶቻችንን በተገናኘንበት ጊዜ ጽናት ለግሰን አሉ ان العلا ሌላ ግጥም ነብዩ ሲከት ان العلا قد بغوا علينا وان ارادوا الفتنه ابينا እነዚህኮ ቤተ ዘመዶቻችን እኛ ላይ ደንበር አለፉ قد بغوا علينا وان ارادوا الفتنه ወደ ኩፍ ወደ ሽርክ እንድንመለስ ፈተና ቢያስቡብንም አበይና እንቢ ያልናቸው ሲሉ ሰሃባዎች አበይና ሚሉን የመጨረሻውን አብያት ፖይሙን እየተቀበሉ አበይና ያሉ ያዜሙ ነበር ስራውን ያቀላጠፉ ይሰሩት የነበሩ ሰልማን ታታሪ ሰራተኛ ነበር በዚህ ክስተት ውስጥ በጣም ተግቶ ከመስራቱ የተነሳ ሰሃቦች እንግዲህ ሰልማን የመጣው ከያሁኑ ኢራን ፋርስ ሀገር ነው የመጣው ሰልማን ሰሃቦች ይህን ጥንካሬ ስራውን ሲያዩ ሙሃጅሮች አሉ ከመካ ወደ መዲና የተሰደዱት ደግሞ ሰሃቦችን ተቀበሉ ያስተናገዱ አንሳሮች አሉ ይህማ ያንዳቸው ሊያርጉት ፈለጉና አንሳሮች ምን አሉ ሰልማን ሚና ሰልማን የኛ ነው አሉ በጣም ጠንካራ ሰራተኛ ነበር ሙሃጅሮች ደግሞ ቃሉ በል ሰልማን ሚና እንዴ ሰልማን የኛ ነው አሉ ሙሃጅሮች ደግሞ ነብያችን ሰለላሁ ዐለይሂ ወሰለም መሃል ገቡና ዳኝነት ሰጡ ሰልማን ሚና አለ በይት ሰልማን ከኛ ነው የኔ የቤተሰብ ክፍል ነው الله أكبر የነብዩ የቤተሰብ ክፍል ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነበር እዛ ላይ ለሰልማን ሞራል የሰጡት ሰልማን በጣም የሚገርመው በቁፋሮ ላይ ያሉ ትልቅ ድንጋይ ገጥሟቸው ነበር ያ ድንጋይ ሲመታ ኑር ብርሃን እየወጣ አላህ ብዙ የገይብ ምስጥሮችን አሽልኮ ነበር ለነብዩ ሰለላሁ ዐለይሂ ወሰለም አሳውቋቸው ነበር ያን ድንጋይ ያገኘውና ያ ምስጥር ከጎኑ ነው የሰማው ሰው ቢኖር ሰልማን ነው ሰሃቦች ቁፋራ ላይ ያሉ ትልቅ አለት ድንጋይ አጋጠማቸው خندق ቁፋራ ላይ ያሉ سلمان وذهب سلمان الى رسول الله صلى الله عليه وسلم يستأذنه في ان يغيروا مجرى الحرب يقفرون አቅጣጫ አንቀይረው ይህ ትልቅ ድንጋይ አለት ማለፍ አልቻለም ሊላቸው ሄደ ነብያችን ሰለላሁ ዐለይሂ ወሰለም ና ሰልማን ቦታውን አሳየኝ አሉት መጡና ትልቅ መዶሻ ተቀበሉ በዚህ በተባረከ እጃቸው ያዙና አላሁ አክበር ብለው فهوى به للصخره ወደ ትልቁ ቋጥ ድንጋይ ወረዱበት ነብዩ ሰለላሁ ዐለይሂ ወሰለም ከሁለት ተሰነጠቀ ከዛ መሃል ይላል ሰልማን ከጎን ነበር ኑር ወጣ ይላል ትልቅ ብርሃን ተዘባርቆ ወጣ ያ ድንጋይ ሲመታ መዲና ጫፍ እስከ ጫፍ ሞልቶታ ያይ ነበር ይላል ሰልማን ልክ ነብዩ ያን ሲመቱት አላሁ አክበር አላህ ይተላቀ ይሆናሉ ኦቲቱ መፋቲህ الفارس የፋርሶችን መክፈቻ ቁልፍ ተቀበልኩ ወለቀድ አضاء لي منها مدائن كسرى وان امتي ظاهره عليها እኔኮ የመዳኢኑ ኪስራ የኪስራን አገሮች ቤተ መንግስቶች ተቀበልኩ ኡመቶችም ያችን ቦታ አሸንፈው ይቆጣጣራታል ይሄ ድንጋይ ከሁለት ስንጥቃለ ሁለተኛ ነሱና ነብዩ ሰለላሁ ዐለይሂ ወሰለም ሲመቱት ደቀቃለ ሙሉ ለሙሉ ቦታውን ግን አልለቀቀም ልክ ያኔም ብርሃን ተስፈንጥሮ ወጣ ኑር ወጣ ሰልማን ይህም ብርሃን አይ ነበር ይላል ከዛ ነብዩ ምን አሉ አላሁ አክበር ኡዕጢቱ መፋቲህ الروم የሮሞችን መክፈቻ ቁልፍ እኮ ተቀበልኩ ወለቀድ አضاء لي منها قصورها الحمراء የሮሞች
ቀዩ ቤተ መንግስት መናገሻ እየታየኝ ነው አሉ ወኢነ ኡመቲ ዛሂረቱን ዐለይሃ የኔም ኡመቶች ለወደፊት አሸንፉ ያችን ቦታ ይቆጣጠሯታል አሉ ሶስተኛም ነብዩ አነሱ ይከባድ ድንጋይ ነው ሱሐባው ሁላ ቢለፋ ሊሰብሩ ያልቻለ ከባድ ድንጋይ ነው አነሱና ነብዩ ሰለላሁ ዐለይሂ ወሰለም አሁንም በጣም ሲመቱት فألقت الصخرة سلامها واستسلامها ድቅቅ አለ ትልቅ ድንጋይ ግን ከባድ ብርሃን ወጣ ውስጥ ልክ ያኔ ሲወጣ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله ሱሐባው ማብሩ لا اله الا الله ይላል وأنبأهم أنه يبصر الآن قصور سوريا የሶሪያን ቤተ መንግስት እንደማይ ወሰንዓ የየመኖችን ግዛት ቤተ መንግስት እንደማይ ወሲዋሃ من مدائن الارض የመሬትን የተለያዩ ግዛቶች ለወደፊት ሙእሚኖች የሚቆጣጠሩት ግዛትን አላህ በዛ አማካኝነት እንዳሳያቸው ተናገሩ ሙእሚኖችም ሙሃጅርና አንሳሮችም የነብዩ ቃል እውነት መሆኑን ስለሚያውቁ ምን አሉ هذا ما وعدنا الله ورسوله وصدق الله ورسوله ይህ አላህና መልእክተኛው የገባልን ቃል ነው በርግጥ አላህና መልእክተኛው እውነትን ተናገሩ እውነት ነው ልክ እንዳሉትም ከዛ በኋላ ተፈጽሞ ሁሉን ክስተት ተመለከቱት ኢማናቸው እንግዲህ ጥልቀት ተመልከት ያኔ መውጫ መግቢያ በሌላቸው ወቅት ላይ ጉድጓድ ቆፍረው ከጠላት ለማምለጥ በሚጥሩበት ደካማነታቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ልክ ያሁኑ አሜሪካና እንግሊዝ እንደማለት ነው ትላልቅ ግዛቶች አላህ መክፈቻ ቁልፍ ሰጠኝ ሲሉ ሰሃቦች ምን ይላሉ ወሰደቀ አላሁ ወረሱሉ አላህና መልእክተኛው እውነት ተናገሩ ይሄ የነሱ ቃል ኪዳኑ ተፈጻሚ ነው ኢማን ማለት ይሄ ነው በአስቸጋሪ ውስጥ አላህን ማስታወስ ትክክለኛ ኢማን ማለት ይሄ ነው ያኔም ቁረይሽ ያን ሁላ ሰራዊት 24000 ጦር ይዘው መዲናን ከበዋት ሲመጡ ፈፉጂኡ ድንገተኛ ክስተት ገጠማቸው አረቦች አይተውት የማያውቁት የጉድጓድ ቁፋሮ የምሽግ ቁፋሮ አየው በፈረስ እንዳይሻገሩት የማይመች ነው فمكثوا شهرا وارتقمطوا ድንኳናቸውን እዛ ቦታ ጥለው لا يستطيعون دخول المدينه مدينه من መግባት አልተሳካላቸው حتى ارسل الله ቢጠብቁ ወርተቀመጡ አልተሳካም መጨረሻ አላህ Subhanahu Wa Ta'ala ሙእሚኖችን ሊረዳ ፈለገ حتى ارسل الله عليهم الريح التي زلزلت منهم القلوب وخلعت الافئده ልቦቻቸውን ያርበተበተ ድንኳኖቻቸውን ይገነጣጥላል ከባድ ንፋስ ላከ ቁረይሾች በጣም ደነገጡ ቁረይሹ ጋር የተሰለፈው ሰራዊት አብሮ ደነገጠ እንዳለ ተበተኑ ተመለሱ ይላል فقفلوا راجعين وقد باءوا بالخسران والبور كسروا ተስፋ ቆርጦ ተመለሱ አንሳር የአንሳር ጎሳ እንደሚናገረው ዝናብ የሌለው ክምር ደመና ሆኖ ተመለሱ ይላል አንዴ መጥተው ላጠፋት ነበር የተሳኩ አንዲት እንኳን ነገር ሳያደርጉ ተመለሱ ይላል አላህ Subhanahu Wa Ta'ala ይህን ሙእሚኖችን የረዳበትን ክስተት ቁርአን ላይ ምን ሲል ይናገራል يقول الله تعالى يا أيها الذين آمنوا اذكروا نعمة الله عليكم إذ جاءتكم جنود فأرسلنا عليهم ريحا وجنودا لم تروها وكان الله بما تعملون بصيرا يا أيها الذين آمنوا إن أنت أمناتشو مؤمنان وي اذكروا نعمة الله الله لأن أنت ولو صدق استوصوا نعمة الله عليكم إذ جاءتكم جنود شفروش بمتطباتشو زي بزو سرايت بمتطباتشو زي فأرسلنا عليهم ريحا كباد النفاس لققنباتشو وجنودا لم تروها እናንተም ማታያቸውም ሰራዊቶች ላክን የሚያስፈሯቸው وكان الله بما تعملون بصيرا ሰልማን ረዲየላሁ ዐንሁ ይህን ከባዱን ሙስሊሙ ላይ አንዴና ለመጨረሻ ጊዜ ከስሩ ለመንቀል ይህን የነብዩ ሰለላሁ ዐለይሂ ወሰለም መልእክት ለማጥፋት የተላከውን ከባድ ሰራዊት አላህ በሱ ሰበብ ነው እንዲድን ያደረገው አላህ እሱ ሰበብ መረጠው ሰልማንን ረዲየላሁ ዐንሁ ሰልማን ትልቅ ሰሃባ ነበር وسلمان من خيار وفضلاء الصحابة سلمان بتام تلاقنا أنقافة وصحابانه كما في سنن ابن ماجه يقول النبي صلى الله عليه وآله وسلم سنن ابن ماجه اللي بتزجبه حديث لي نبيات من يلالو أمرني ربي يلالو الله أكبر بجرمي حديثنا أمرني ربي بحب أربعة كيتيكو أردت صحابوش ندود عزونيال وأخبرني أنه سبحانه يحبهم السم من دم يوداتشو نقري ودداتشو أنت محمد بلونيال
ማን ይሁን አላህ ወዷቸው መሐመድ ውደዳቸው ያላቸው ሰሃባ አራት ተጠቀሱ ከነዚህ ውስጥ ማንም በግንባር ቀደም ተጠቀሱ ሰልማን ረዲየላሁ ዐንሁ ያአላህ ይወደው ነበር የሱን ፍለጋ የሱን ዲን ፍለጋ ነብዩ ሰለላሁ ዐለይሂ ወሰለም ፍለጋ አገር ቅንጦትን ጥሎ ሲሰደድ 6 ሀገር ሲሰደድ አላህ ወዶት ነበር ወድጄዋለሁ ውደድልኝ ካለኝ አራት ሰሃቦች ውስጥ አንዱና ግንባር ቀደሙ ሰልማን ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሰልማን ለምን ይሄን ውዴታ ያገኘው وهو سابق ቀዳሚ ስለነበር كما في معجب الطبراني الكبير طبراني الكبير اللي بتزجبه من حديث أنس بذي حديث لي يقول النبي صلى الله عليه وآله وسلم نبياتش من إلى له السابق 4 قداميوش وده خير وده سلمنا قداميوش أردتنا إلى له أنا سابق العرب أني عربوچን የቀደምኩ ነኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ወሱሃይብ ሳቢቁ الروم ሱሃይብ ደግሞ ሩሞችን የቀደመ እሱ ነው ወሰልማን ሳቢቁ الفارس ሰልማን ደግሞ ፋርሶችን ቀድሞ የመጣ ሰው ነው ወቢላል ሳቢቁ الحبشة ቢላል ደግሞ ከኛው አርض الحبشة ቀዳሚው ቢላል ነው ከነሱ ውስጥ ማንን ጠቀሱ ሰልማን ሳቢቁ الفارس ቀድሞ የገባ ታላቅ ሰሃባ ነው ይሉታል ይህም ደረጃው ምን አሰጥቶታል وهو مبشر بالجنه الله اكبر الدنيا ላይ ያለ የጀነት ነው የተባለ ታላቅ ሰሃባ ነው ሰልማን بل ይላሉ فوق هذا الجنه تشتاق اليه جنة ወደ ሰልማን ትናፍቃለች ነብያችን ሰለላሁ ዐለይሂ ወሰለም يقول النبي صلى الله عليه وسلم الحديثاቸው ነው ይላሉ ان الجنه تشتاق الى 3 جنة كني من الصحابوች ውስጥ ወደ 3 በጣም ትናፍቃለች እኔና አንተ ነን አሁን ጀነት ምን ናፍቀው اللهم ربنا اتنا في الدنيا حسنه وفي الاخره حسنه بالدنيا حسنه خير ነገር በአኺራት حسنه ምንድነው ጀነት ነው ማለት ነው እንዲህ ያለ ምን ለምናት ምን ናፍቃትን ጀነትን እሷ ግን ምትናፍቃቸው 3 ሰዎች አሉ ከነሱ ውስጥ ማንን ተከሱ ሰልማን ረዲየላሁ جنة تنافقوالج أخرجه الترمذي وقال حسن غريب الله أكبر سلمان رضي الله عنه من أين الدرجة ينبروا كان سلمان غزير العلم تلك أوقات ينبر صون سلمان وكان من أفضل الصحابة علما كصحابة تلك علم ينبروا قال له الصحابة سلمان رضي الله عنه سيدنا علي سلسو تطيقوا سلتلك علمه سلسفي فكرة وعمالك عكتو تطيقوا سيدنا علي منالو فقال ذاك امرؤ منا وإلينا أهل البيت سلمانكو ينيانو ياسو يكنيا كنبي صلى الله عليه وسلم بيتسوست عندكونو علم علم الأول وعلم الآخر يمجمرون وقت يمجرشون يوقنو وقرأ كتاب الأول وقرأ كتاب الآخر የመጀመሪያዎችን ኪታብ እነ ተውራት እና ኢንጂል በነብዩ ኢሳ በሙሳ የተወረዱ ያወቀ ወድ በነብዩ የተወረደለትን ኪታብ ያወቀ ጥልቅ ዒልም ያለው ሰው ነበር وكان بحرا لا ينزف ዲካው ማይደረስበት ማይነጥፍ ጥልቅ ባህር ይሉ ነበር ሰይድና አሊ ረዲየላሁ ዐንሁ ከዚህም አልፎ ሰይድና አሊ ሰልማንን ሉቅማኑል ሐኪም ብለው ይሰይሙታል ሉቅማኑል ሐኪም الله سبحانه وتعالى سلا لقمان القرآن لي تكسل ولقد أتينا لقمان الحكمة على لقمان حكمان تبابن ستن ونبر إلان يا نبي صلى الله عليه وسلم لقمان الحكيم سلمان نوي نبر سيدنا علي رضي الله عنه تلك مفكر نبر سلمان تلك تلك علم نبراتشو سو نبرو يهم تلك علماتشو كذي كستت لي نسبع ركال يا نبي مسكر زيقا سيصدقونا يعلن عندي أبو الدرداء ታላቁ ዛሂዱ ሰሃባ ከሱ ቤት ያድራሉ ሰልማን ረዲየላሁ ዐንሁ ከሱ ጋር የተወሰነ ሳምንት ሲቆዩ አቡ ደርዳ ለሊት ሲሰግድ ያድራል ቀን ጾሞ ይውላል በጣም ተገረሙና ሰልማን ረዲየላሁ ዐንሁ ምን አሉት አንተ ሆይ ጾምህን ቀንሰው ሶላትህንም ቀንሰው አሉት እንዴ አተምናኒ አን ኡሰሊ ለረቢ ወአሱም ለጌታዬ ከመጾም ለጌታዬ ቆሜ ከማድር ትከለክለኛለህ እንዴ ደሞ ሲለው ቃል አው ከለክላለሁ ምን ነው ለአይን ሐቅ አለ ለቤተሰቦች ሐቅ አለ ለጎረቤት ሐቅ አለ ለነፍስ ሐቅ አለ ለአላህም ሐቅ አለ ለሁሉ ሐቅ አኩን ስጣል
ዝም ብሎ ዒባዳ ብቻ አይደለም ለእያንዳንዱ ለቤተሰብ ልትሰጠዋል ለዳዕዋ አለ ለኑሮ ለሥራ ልትሰጠዋል ለእያንዳንዱ ኢስላም ውስጥ ሐቅ አለው ዝም ብለ ዓቢዱነ መጋረጃ ውስጥ አትወጣ ሚል ዲን አይደለም ይሄን ሲለው ይሄን አባባል ነብዩ ሰለላሁ ዐለይሂ ወሰለም ሰሙና በጣም ተገረሙ ምን አሉ ለቀድ ኡሽቢዐ ሰልማን ዒልማን ሰልማን ዒልም ተጠግቧል አሉ እንዴት ጥልቅ ግንዛቤ ነው ያለው አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰልማን ታላቅ ዓሊም ሰሃባ ነበር ይሄን ዒልምም ደግሞ ያካበተው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለየት ያለ ጊዜ እየሰጡ ያስተምሩ ስለነበር ነው ዋና አይሻ ረዲየላሁ ዐንሃ قالت እናታችን አይሻ ምን ትላለች كان لسلمان مجلس ለሰልማን የሚቀማመጥበት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነበረው من رسول الله صلى الله عليه وسلم ينفرد به بالليل ለሊት ላይ ነብዩ ከሌላ ሰሃባ ለይቶ ቁጭ አድርጎ ያስተምሩት ነበር የዕልም ፍቅር እሱም ነበር ረሱልም ያጠጡት ነበር حتى كاد يغلبنا على رسول الله صلى الله عليه وسلم ከነብዩ ላይ እስኪያሸንፈን ድረስ በቃ ሐቃችን ወሰደው ምነው ለሊት ካንዳችን ጋር ነው የሚያድሩ ሰልማን ጋር ግን በጣም ያመሹብን ነበር ትላለች ከዚህ ዕልም ወሰደ ይህም ዕልሙ እንዲከበር አደረገው ሰልማን حتى ነብያችን ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ ሶላት እየወረዳችሁ ነው ነብያችን ሰለላሁ ዐለይሂ ወሰለም ሶላት ማውረድ አለብን ኢንሻአላህ الصلاة والسلام عليك ነብያችን ወደ አኺራ ከሄዱ በኋላ ሰለላሁ ዐለይሂ ወሰለም በሳቸው ስር የተተኩት ኹለፋዎች መሪዎች ለሰልማን ትልቅ ግምትና ክብር ነበራቸው ሰይድና ዑመር የአሚር አልሙእሚኒን የምእመናን መሪ ሆነው የዓለምን 1/3 ባስተዳደሩበት ወቅት ውስጥ ሰልማንን ሌላ ቦታ ላይ አሚር አድርገውት ነበር መዳኢን አካባቢ ያሆነ ኢራን አካባቢ ያኔ ሰልማን መዲና ሊዘይራቸው ሰይድና ዑመር ዋናው መናገሻው ቦታ መዲና ነው ያኔ ነበር ሊዘይራቸው ሲመጣ ሰይድና ዑመር ይላሉ ሙአሪኾች ለማንም ሰርተውት ማያውቁት ነገር ሰልማን ነው ይሰሩ ምን አሉ ትላልቅ ሱሐቦችን ሰበሰቡና ምን አሉ هيا بنا نخرج لاستقبال سلمان لمقبل من وطال وخرجوا بهم لاستقباله عند مشارف المدينة وطنا مدينة دنبروች አካይ ወጣው ሰልማንን እንኳን ደና መጣ ትልቅ ቦታ ይሰጠው ነበር ዒልሙ ዙህዱ ትልቅ ደረጃ እንዲሰጥ አድርጎት ነበር ለሰልማን የሰልማንን ዙህድ ለዱንያ ዲኮሬሽን ቦታ አለመኖሩን ብናይ በጣም እንገረማለን ሰልማን መዳኢን የምትባለው የኢራን አካባቢ ያልኳችሁ ቦታ መሪ ሆኖ ተደርገው ይያለ وكان اذا خرج عطاؤه امضاه ويأكل من عمل يده الى المؤرخዎች ደሞዙ ሲወጣለት የብዙ ሺህ ህዝብ አስተዳዳሪ ነው ያኔ እንደ ፕሬዝዳንት የሚከፈለው ብር አለ ያ ብር ሲሰጠው ለሰደቃ ነበር የሚበትነው እሱስ ምን ይበላል ሰርቶ ከጁ ስራ ነበር የሚበላው ረዲየላሁ ዐንሁ ሌላ ስራ ይሰራና የእጅ ስራ ያን ሽጦ ነበር የሚተዳደረው سعد بن ابي وقاص ባለፈው ታሪካቸውን ያየነው ታላቁ ሰሃባ ሰዓድ እሳቸው ሰልማን ረዲየላሁ ዐንሁ ታሞ ያለ ሊጠይቁት ገቡ ሰልማን ማልቀስ ጀመረ يعني موتافف لي أكيال تامويال قال له سعد من قالوت ما يبكيك يا أبا عبد الله أنت عبد الله أباطي عبد الله من بالي جالاتشو أنت عبد الله أترار النين وندم كسترا يا أبا عبد الله احتراماتشو نزيغا من ردات انشلال يا أبا عبد الله ما يبكيك من دنا يسلكسه لقد توفي رسول الله وهو عنك راض ነብያችን ሰለላሁ ዐለይሂ ወሰለም ካንተ የወደዱ ሲሆኑ ነው ወደ አኺራ ይሄዱት ምን አስፈርቶ ታለቅሳል አለው ሰልማን ረዲየላሁ ዐንሁ ምን አለ والله ما ابكي جزعا من الموت ولا حرصا على الدنيا እኔኩም ማለቅሰው የዱንያ ፍቅሬን ልነጠላቱኝ ይጓጉቼ ወይም ከሞት ፈርቻ አይደለም لكن رسول الله صلى الله عليه وسلم عهد الينا عهدا ነብዩ ግን ሲሞቱ ያስገቡን ቃል ኪዳን ነበር ነብያችን ምን ብለው ነበር ليكن حظ احدكم من الدنيا مثل زاد الراكب ምነው ነብያችን ሰለላሁ ዐለይሂ ወሰለም ያንዳችሁ የዱንያ ስንቃችሁ ልክ ሰፈር ላይ እንደሚወጣ ያንድ መንገደኛ ስንቅ ይሁን ብለው ነበር وهذا حولي هذه الاساود እንደሞ እንደምታየኝ ይሁን በዚህ ንብረቱላ ተከበበ ይሄን ጥዬ ለሞት ነው አለ ሰዓድ ابن ابي وقاص ምን ይላል ተመለከትኩ ቤቱን ይላል ዙሪ ላይ فلم ارى
إلا حفنة ومطهرة بيتو ያለ ትንሽ መጸዳጃው መስገጃው ትንሽ ነገሮች ናቸው ምኑን ትሶነው ብዬ ተገረምኩ ይላል በሌላም ሪዋያ ሰዓድ سلمان رضي الله عنه ሲሞት 30 ዲርሃም ነበር ወይ ዲናር وفي روايه اخر የዚህን ያህል ብቻ ነበር የነበረው በእኛ 30 ብር ሊሆን ይችላል ተዋضعه رضي الله عنه የሰልማንን ተዋضع ስናይ ደግሞ በጣም የሚገርም ነው ጓደኛው ምን ይላል አንዴ ሰልማን ቤቱ ገባው ስገባ ቤት ውስጥ ሊጥ ያቦካ አገኘው ተጎንበሰው ይህ አገር አስተዳዳሪ በጣም ተገረምኩና እንዴ خدامያችሁ የናንተ ሰራተኛ የትዳነው አንተ ተጎንበሰ የምታቦካው ስለው فقال لقد بعثناها في حاجة فكرهنا أن نجمع عليها عملين እኛ ለሆነ ጉዳይ ልከናት ነው እናም ሁለት ስራ አሳለ መጫን ስለጠላነ እኔ ልገዛት ብዬ ነው ተጎንብሼ ማቦካው አላሁ አክበር ምን አይነት ትልቅ ሰው ነው ሰልማን እንዴት ጀነት አትናፍቀው ይሄን ትልቅ ሰው በጣም የሚገርመው وفي الايام التي كان فيها اميرا على المدائن የምትባሉ ያሁኑ ኢራን ታላቅ አስተዳዳሪ ሆኖ ተመድቦ ዛያለ لم يتغير من حاله شيء ከሱ ሁኔታ የተቀየረ ነገር የለም ይላሉ ሙአሪኾቹ وذات يوم በጣም የሚገርመው ክስተት አንድ ቀን وهو سائر في الطريق لقيه رجل قادم من الشام አንዴ ሰልማን رضي الله عنه በጎዳናው ላይ ሲመላለሱ ከሻም ሀገር የመጣ አንድ ነጋዴ ጋር ተገናኘ ومعه حمل تين وتم ይሄ ነጋዴ ደግሞ እጁ ላይ ተምርና ቲን ሊሸጠው ወደ መዳኢን ሀገር ይዞት የመጣ ከሻም ሀገር ደክሞት የከበደው ዕቃ ይዟል ተምርና ቲን ይዟል ብቻ ሊሸከምለት የሚችል ከማህበረሰቡ ጋር ብዙም ያልተለየ ሰራተኛ ይመስል ሰው ሲፈልግ ሰልማንን አየው واشار لرجل فاقبل عليه እናንተ ሰው አላቸው እሳቸው ሀገሩ አስተዳዳሪ ናቸው فقال الشامي احمل عني هذا ይሄን ተሸከምልኛል فحمله ومضى معا سلمان رضي الله عنه تشكمه أبرو مقواز جمرو وإذا هما في الطريق بلغا جماعة من الناس سلمان رضي الله عنه عند سراتين يتشكمه سيدو كزينة قارقة من قال لي بزوسو وتشاقين سلمان رضي الله عنه وسلم عليهم السلام عليكم على شو تشكموا فأجابه واقفين قموا وعلى الآمر السلام بمرياتشي لي سلام يهون سيدو وعلى الأمير السلام على دنقطو هي شامي ينقاري منال بمرياتشي لي إني شاقر مريني تدناقرنا أي أمير يعنون ما نيوم مريني وميرو تدناقر ثم تصارعوا إليه هزبو تراوط ومتونا يا هذا عبد الله نحمل عنك إني أن الشكم الله باكستان سيلت تقرم دنقط إيسو من دنو دي من كبعكبوت علينا من هذا إيسو ما نعلاتشو قالوا هذا أميرنا سلمان صاحب رسول الله يكو يا غريتو استداري أميرات شركونو النبي صلى الله عليه وسلم بالدربة بتأم دنقط يسو وهارت كلمات الاعتذار والأسف من بين شفتيه كافوست يكرتها قال مزنب جمره كذا مروطو هدنا يكرتها بلوني لك قبلاتو ليورد سيل سلمان رضي الله عنكم قالوا لا حتى أبلغك منزلك بيت سالا درسه بالسقه رأيت تشكموا وسدوا بيتو أدرست رضي الله عن سلمان ما ين التواضع عند تلك يا قرص السدادري رضي الله عن سلمان يهتالك إن دقسوا كلهم الدنيا لي في السامع لو موت أفافلي درسا وفي مرض موته موت أفافلي بدرسبت كاللي بالبيتنا استرت من علات أسكمج اللي يالكوشين دبكش عنوري يالكوش استطاين عمجالت الصام دبك استمتو بهونا قاطرو نجر يتدبك مسك ነው ይህ مسك አንድ ጦርነት ላይ አሸንፈው ሲከፍቱ የደረሰው ነበርና ስሞት ቀን ማሸተ ነው ብለ ያስቀምጡት ነበር ረዲየላሁ ዐንሁ ከዛ መጣችላችሁ ትልቅ ዕቃ አስጭኛሏት ትልቅ ዕቃ መጣች ይሄን ሚስኩን ውሃ ውስጥ ከተቱና ለወሱት ከሸቱትም በኋላ ምን አሉ امضحي حولي ይሄን ነገር ዙሪያዬ ላይ ርጭው አሏት فانه يحضرني الان አሁን እኮ እንግዶች ይመጡብኛል خلق من خلق الله الله ፍጥረታቶች ሆኖ لا ياكلون الطعام وانما يحبون الطيب ጥሩ ሽታን የሚወዱ ምግብ የማይበሉ እንግዶች ይመጡብኛል ዙሪያዬ ላይ ርጭው አላት አላሁ አክበር
ባለቤቱም ሳልህ ነበርች እንዳላት ዙሪያቸውን ረጨችው ቤቱ ኑር መሽተት ጀመረ ከዛ ምን አልት ወረጂ በሩን ከፋፍችልኝ እንግዶች እንዴት እንደሚገቡ አላቀም በየትኛው እሷ ባሏ እንዳላት በሩን ከፋፈተችና ወረደች ከዛም ከጥቂት ደቂቃ በኋላ ስትመለስ ሰልማን ረዲየላሁ ዐንሁ ሩሑ አካሉ ጋር ነበረችም ወደ ናፈቀው አላህ ሄዶ ነበር ወደ ናፈቀችው ጀነት ሄዶ ነበር ሰልማን ወደ ናፈቃቸው ናፍቆቱ ወደ ረበሸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ፈተለካ بالأحبة محمدا وصحبه رسولنا ينافقاቸውን ባልደረቦችን ተገናኘ ረዲየላሁ ዐን ሰልማን አላህ ይወደደው ጀነት ውስጥ አብረን እኛንም ይሰብስበን ኢንሻአላህ ከዚህ ታላቅ ሱሐቢ ምን ማሩ አስተምሮቶችን አሳጠረና ያለን ኢንሻአላህ ጊዜ እንዲወስድብን አድርገን ምነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አስሐቢ ከነጁም የኔ ባልደረቦች እንደ ከዋክብት ናቸው ቢአይሂም እቅተደይቱም እህተደይቱም ማንኛውንም ብትከተሉ ወደ ጀነት ያደርሳችኋል ያሉ ከሰልማን ምን እንማራለን ሰልማን ከህይወቱ ምን ወስዳለን ለዱንያ ብልጭልጭ ትልቅ ጉጉት አልነበረው ለዱንያ ዲኮሬሽን ትልቅ ስስት አልነበረው ዛሂድ ነበረ ለዛም ነው ሲሞት እጁ ላይ ወደ 30 ብር በእኛ ማለት ነው እጁ ላይ የተገኘው ቤቱን እንደምናቀው ነው ደሞዙ ሰልማን እንደወጣ ነበር ሰደቃ የሚሰጠው ይሄንም ያስተማሩት ነብያችን ሰለላሁ ዐለይሂ ወሰለም ነው ዙህድን መማር አለብን ዱንያ ኢንሻአላህ ናዛት በእጃችን ቀልባችን እንዳትገባ ዛሂድ መሆን መቻል አለብን ሁለተኛው ثانيا رد الحقوق حقን መመለስ አለብን ነብዩ ሰለላሁ ዐለይሂ ወሰለም ሰልማን እሳቸው ጋር እስልምናን ተቀብለው እንደገባ ምንድነው ያሉት ያ ሰልማን ካቲብ ሰይደክ አንተ ሰልማን በል አስተዳዳሪን ተጻጻፈው ተሐቁ አፉታን ጠይቅ አሊያ ደውን ክፈል ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኛም ባለፈው ነቱቡ ኢላላህ ጀሚዓን ወደ አላህ እንመለስ በሚለው ፊሲዲያችን ላይ ፕሮግራሙ እንደተከታተላችሁት ከዛ ሸሪጥ ላይ ከተውባ ሸርጦች ውስጥ ከሰው ጋር የሚገናኝ ከሆነ رد الحقوق ነው ሐቅ መመለስ አለበት የሰው ሐቅ አላህ ያገባው የሰው ሐቅ የበኒ አደም ሐቅ አላህ ያገባው እኛን መመለስ ያለብን አላህ Subhanahu Wa Ta'ala ظلمن يزو لم يمطوا يوم القيامه من ينال يقول الله تعالى حديث الكرسي لي وعزتي وجلالي بلك اني بكبري هونبኝ لا يجاوز هذا الجسر ظالم ይሄን ሲራጥን ድልድይ በዳይ ሰው አልፈውም ነው የሚለው አላህ በደላችን እዚሁ መታጠብ አለበት ሰዎች ጋር ሐቅ ካለ አፉታ መጠየቅ ከቻለ መክፈል መቻል አለብን የሰው ሐቅ ነው ነብዩ ሰለላሁ ዐለይሂ ወሰለም በዚህ የሰልማን ታሪክ ላይ ያስተማሩ ታላቁ ትምህርት ይሄ ነው ሌላው ተዋዱዑ ረሂመሁላህ የሰልማን ተዋዱ ሰልማን የሀገር መሪ ሆኖ ሊጥ ያቦካል ሰልማን የሀገር መሪ ሆኖ እንደ አንድ ሰራተኛ ተሸክሞ ለሰዎች ቃስ ይወስድና ያለን ታረግድ የለም ስትላ hatta ابلغك منزلك ቤት ሳላደርሰም አልተውም ሲል እንመለከታለን ስለዚህ ከሱ ምን ወስደው ተዋዱ ራስን ማስተናነስ የሙእሚኖች ባህሪ ነው በጣም ከሳልሖች ውስጥ በጣም የሚገርመው አንዱ ሐጅ ላይ ያሉ ሰው በጣም ዝድሃም ውስጥ ነው ሐጅ ላይ ሰው እርግጫው ምን ይበዛል እዛ ውስጥ ያኔ ከጎኑ ያለ ሰው ለአንድ ሳልህ ሰው ምን አለው والله ما اظنك الا رجل سوء والله መጥፎ ሰው እንጂ ሌላ አትመስለኝም ማለት ይህ ደግ ሰው እኔ እንዲህ ትለኛለህ ለምን አለ ما عرفني الا انت والله ከዚህ ሚሊዮን ህዝብ ሐጃጅ ውስጥ አንተ ጅማን ማላወቀኝ ልክ እንዳልከኝ መጥፎ ሰው ነኝ ይህ ራስን ማስተናነስ ያያችሁ ሌላውን ደግ ሰው አንድ ሰው በጣም ሰደባቸው የስድብ ማአት አወረደባቸው ምን አሉ ምን ሳልሰጡትም ምን አሉ ان كنت صادقا فغفر الله لي የሰደብከኝ የወቀስከኝ ነገር እውነት ከሆነ አላህ ይማረኝ وان كنت كاذبا فغفر الله لك አንተ ደግሞ ውሸትክን ቀባጥረህ ከሆነ አንተን ደግሞ አላህ ይማረህ اياتش توادو الله اكبر العابد الزاهد محمد بن واسع مبالو تالاكو عالم عابد من يلالو لو كان للذنب رائحه لما جالسني احد يلالو لني وانجل ذنبي شتاكو بينورو عندم صابري بالتቀመጠ ነበር በጣም ከረፋ ነበር ትልቅ ዓሊም ዓቢድ ኮላቸው የአላህ ፈሪ ባሪ እኛ ግን ንጹህ ነው አይደል ምንለው በጣም ነው የሚያሳዝን ሐላችን ነብያችን ሰለላሁ ዐለይሂ ወሰለም ጀነትን የውመል ቂያማ ከፍተው የሚገቡ ከዚህ ኡማ መጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም ናቸው ከዛ አቡበክር ሲዲቅ ተከትሏቸው ይገባል ሶስተኛው የሚገባ ዑመር ረዲየላሁ ዐንሁ ዑመር ነው የሚገቡት
ይታላቅ ሱሐቢ ግን ምን ይላሉ መንገር ላይ አንድ ህፃን ልጅ ሲያገኙ ያስቆሙትና ዱዓ አድርግልኝ ይላል አንተ ንጹህ ነህ ወንጀል የለህም እኔ እንደውም በብዙ ወንጀል ተጨማልቄያለሁ እባክህ ዱዓ አድርግልኝ አላሁ አክበር ምን አይነት ተዋዱዕ ነው ይሄ أما نحن عافانا الله يزنن لنا አሁን ዘመንማ ምን ሰማው ወሬ በጣም የሚቀፍነው እኔ ፍርቀቱ ናጂያ ነኝ ይላል እኔ ፍርቀቱ ናጂያ ማለት يوم القيامه ካላህ ቅጣት ነጂያ የሚወጡ ጀነት የሚገቡት ግሩፖች እኔ ነኝ ሲል ሰማል كيف انت نفس እንዴት ብለህ ትሰይማለህ እኔ ሙናፊቅ ነኝ ነው የሚባለው والله እናስተካክል ወንድሞች በጣም የሚገርመው ከታቢዒዎች ውስጥ አንዱ ትልቅ ታቢዒ ምን ይላሉ ታቢዒንስ ምን ይላሉ 30 የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችን በህይወት አግኝቻቸው ነበር ይላሉ ያ እንግዲህ ረዲየላሁ ዐንኩም የተባለ ትውልድ ነው አዳው አላህ ወዷቸዋል የተባለ ትውልድ ነው 30ውም ይላል 30 አግኝቻለሁ 30ውም ሙናፊቅ ነኝ እያለ ሁሉም ያስብ ነበር ይላል ሁሉም እኔ ሙናፊቅ ነኝ አላህ ይምረኝ እያሉ ነበር በነፍሳቸው ላይ የሚያስቡ አንተ ተቁል አለ ፍርቀቱ ናጂ እኔ ፍርቀቱና አይባልም ወንድሜ ተዋዱ እኔ ነኝ ወንጀለኛው አላህ ድርቅ መሬት ላይ ሲያመጣ በኔ ወንጀል ይሆናል ህዝቡ ቆም በኔ ነው እየተቸገረ ያለው እምንል ሰዎች ነው መሆን ያለብን ከሰልማን ረዲየላሁ ዐንሁ እምንማረው ትልቁ ትምህርት ተዋዱዑ ረሂመሁላህ ረዲየላሁ ዐንሁ አምስተኛው ትምህርት አተድሂቱ في سبيل الحق ሐቅን ፍለጋ የተከፈለ መስዋዕትነት ከሰልማን ላይ እናያለን ሰልማን ብዙ ሀገር አቆራረጠ በጣም ከተወለደበት ከተቀመጠበት ሀገር ወደ ሻም ሄደ ከሻም ወደ መውሱል መጣ ከመውሱል ኢላ ነሲበይን መጣ ከነሲበይን ቁጥሩ እንግዲህ ኢላ العمورية ከعمورية ወደ አረብ ከአረብ ወደ የስሪብ ከየሲብ ተዓበ ሐቅን ፍለጋ መድከም አለብን ሐቂቃኛ ከናት ከአባት እስልምና ያገኘ ነው ብዙ ቦታ ትኩረት ስንሰጠው አይታየም ሰልማን ወደ ነብዩ የሚያዳርሰው እስከሆነ ድረስ ተድሂያ መውሰድ መረጠ ምንድነው ያለው ወደዛች አትክልት ወደ ተሞላባት ሀገር ሲደርስ ወደ ነብዩ እንደሚያቀርበው ስላወቀ ባሪያው ነው መሸጡ ተዛላለው ያ ሰው ያ ትልቁ ጳጳስ የገባለት ቃል ተዛለው ነብዩ እንደሚያገኛቸው አስታወሰ ስድስተኛው حفظ وصيه الرسول የነብዩ ሰለላሁ ዐለይሂ ወሰለም ወሲያ መጠበቅ ሰልማን ሊሞት ሲል ምንድነው ያለው ነብዩ ቃል ያስገቡናን አላሟላሁም ብዬ ነው ማለቅ ሰው ነበር ያለው እኛስ እንዴት ነን ነብዩ ብዙ ወሲያ ሰጥተውናል ሊሞቱ ሲል الصلاه وما ملكت ايمانكم የሶላት ነገር አደራ በተለይ በእጃችሁ ላይ የሚተዳደሩትን ሰራተኞች አደራ ብዙ ወሲያ ነው ሰጥቶን እየጠበቀን ነው ራሳችን ጠይቅ የመጨረሻውና ትልቁ ትምህርት ግን በሰልማን ታሪክ ውስጥ የምናገኘው የክርስቲያን ቀሳውስቶች ጳጳሶች ሐቅን እንደሚያውቁ እንረዳለን አሁን በቤተክርስቲያን ውስጥ ብትመለከት ሚስጥረ ካህናት የሚባል አለ የካህናቶች የተላልቅ ዑለማዎች በእነሱ ተርም ማለት ነው ምሁራኖች አሉ ለነሱ እንጂ ለሌላ ማይነገር ሚስጥር አለ ከነዚህ ሚስጥሮች ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነው መላክ እነሱ መጽሐፍ ውስጥ ተነግሯል ነው ነብዩ ኢሳ አለይሂ ሰላም ቁርአን ላይ አላህ እንደነገረን ወሙበሽራን ቢረሱሊን ይእቲ ሚን ባዕድ እስሙሁ አህመድ እኔ ማበስራችሁ ነኝ ነብዩ አህመድ በሚባል ነብይ ለወደፊት ይላካል የመጨረሻው ነብይ ይላካል በሱ አብሳሪ ነኝ ይላቸው ነበር ለነሳራዎች እና ትክክለኛ ከይሶችን ብታገኝ ሐቅን ያውቃሉ አንዳንዴ ቁጭ ብለህ ስታወራቸው አይ ልጄ እምነትም አይናንተው ነበረች ታዲያ ምን ይሆናል ብሩ ይዞን እኮ ነው ይላል በግልጽ እንዲህ ይላል ሐቁ ከነሱ ውስጥ አለ አውቆ ሸፋፍነውት ነው እለፈው የሚባል አካይዳለሽ በተለይ ለዚህ ነሲሐ መስጣቸው እንድትሰሙት አንድ ካሴት ሰባቱ የቤተክርስቲያናት ሚስጥራት የሚል በወንድም በኡስታዝ ዑመር ተስፋ የተዘጋጀ አንድ ሸሪጥ አለ ገስታችሁ ማርኬት ላይ ይገኛል አዳምጡት ሚስጥራቸውን አጋልጦ ያወጣ እሱ ራሱ ትልቅ ቄስ ነበር ከዛም በኋላ አላህ ወደ እስልምና መርቶት እዚህ ደረጃ ላይ በቃ ነውና ከዚህ ታሪክ ላይ የምንረዳው ቄሳውስቶች ሁሉም ሐቅ ያውቃሉ የዲኑን እስላም ትክክለኛነት የረሱል ሰለላሁ ነብዩ ነው መላክ ከዚህ ታሪክ ላይ የምንማረው ነው አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያደርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم نسألك حبك وحب نبيك وحب صحابة رسولك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم اجمعنا مع صحابة رسول الله في جنتك ودار يا أرحم الراحمين
اللهم أعز الإسلام والمسلمين، اللهم وحد صفوفنا، اللهم وحد كلماتنا، وأنت على كل شيء قدير برحمتك يا كريم. وصلى الله وسلم وبارك على نبينا محمد. السلام عليكم ورحمة الله تعالى المرسلين نور أمن وسلام، نور حق ويقين، سقه الله تعالى رحمة للعالمين. فعلى البر شعاع وعلى البحر شعاع، البدر علينا من ثنيات الوداع، وجب الشكر علينا مدى